ጸልዩበት ጊዜ እግዚአብሔር ወይ አፍ ሁነን በሉ። አፍ ሁነን። አፍ ሲሆን ለልጅ ስትነግረው እንዲህ ብለህ ትናገራለህ። ዛሬ ጌታ ሆይ ለልጄ የምናገርበት ጊዜ ነውና ታሪክህን፣ ቤተክርስቲያንህን፣ ጉዞህን፣ ኃይልህን፣ ጥበብህን በእኔ ውስጥ አሳድርና እሱ እንዲሰማ አድርገው በሉና ጸልዩ። ለፈረንጅ ሰጣችሁ ልጆቹ በሙሉ እባብና ዘንዶ ሲያዩ ነው የሚውሉት። ማታ ሲቃዡ የሚያንኑ የሚመስል ነው። በህልሜ ያየሁት ይሄ ነው እያለ ዘንዶ ሲከተል ይኖራል። አሁን ሰይጣን ከሚገባ በላይ ሰው ሆኗል። ምንም ጥርጥር የለውም። እግዚአብሔር ሰው ሆኖ እንዳዳነን ሁሉ ሰይጣንም ሰው ሆኖ ሊያጠፋን በሙሉ ዓለምን በቁጥጥር ስር ይዟል። አልገባ ብሎን ነው እንጂ ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን ይላል። ሚስትም ለባሏ ስትናገር ሞገስ ሁነኝ በይ። ሞገስ በሚሆንበት ጊዜ ቃሎቻችን ውስጥ ለሰው ልቦና ገዢ ይሆናሉ።